ወይም ሙዚቃ እያዳመጥን ከፍ አድርገን ወይ ስልክ እያወራን እንደዚህ አነስተቶችን ፈጽማለንና ይሄ ቢታረም ነው ወደሚቀጥለው ቪዲዮ ሄዳለሁ ክቡራን ተመልካቾቻችን እንግዲህ እንዳያችሁት እንደዚህ አይነት ፈጣን ሰዎች አሉ በነገራችን ላይ እውነትም ይሁን ፊልምም ይሁን በተለይ አይምሯቸው ንቁ ሆኖ ነው የሚሉት አንዳንድ ሀገሮች እንደዚህ አይነት ነገር ያለበት በተለይ በደቡብ አፍሪካ በየቀኑ ዘረፋ ድንገት እገታ ስለሚገጥም ሌሎች ሀገሮችም አይምሯቸውን ፈጣን ነው የሚያረጉት እንደዚህ አይነት ነገር ቀድሞ ያስቡታል አሁን እኛ ጋር ቢሆን ቀድመን ስለማናስበው ብዙም የተለመደ ስላልነበረ አሁን እንኳን ትንሽ የሌብነት ነገር አስቸጋሪ ሆኗል ስላልሆነ እነሱ ሁሉ ጊዜ አይምሯቸው ዝግጁ ነው በቃ በየቀኑ ይፈጸም አፈና እንደዚህ አይነት ነገር ስላለ እንግዲህ ልጅቷ በጣም ፈጣን ነች በፈጣን ሁኔታ እንዲህ አይነት ነገር ሪልም ሊሆን ይችላል ምናልባት ፊልሙን ያቀረቡት ነው የሚያውቁት ፊልምም ሊሆን ይችላል ኤኒዌይስ ሁሉ ጊዜ አይምሯችንን አደጋም ሲመጣ ፈጣን ሆነን ማሰብ ነው ቶሎ አለመደንገጥ ላለም ያው ሰውን እንደነግጣለን ግን ላለመደንገጥ መሞከር ሁሉ ጊዜ ጭንቅላታችን ላይ ሴቭ ያደርግም ሄድ እንደዚህ አይነት ቪዲዮዎች በጣም ይጠቅማሉ እኔ ራሴ ብዙ የተማርኩባቸው ነው ወደዚህ ወደ ሴፍቲ ፕሮግራም ከጀመርንና ሁሉ ጊዜ አይምሯችን ላይ ማመላለስ አሁን ይሄን ነገር አይምሯችን ላይ ተቀርጾ ከተቀባታ ሌላ ጊዜ የሚጠቅማናልና በጣም በፍጥነት እንግዲህ አተርፈ ባያ ጉዳይ መኪናቸውን ጭምር ይዛ ሄዳለችና የሚገርም ነው ወደሚቀጥለው ቪዲዮ ሄዳለሁ እውነት ነው እግዚአብሔር ይቅደምልን ነው የሚባለውና የሚያሳዝን ነው ሹፌር ሲወጣ እንግዲህ ጠዋትም ቀንም መኪና የሚይሰው ከሞት ጋር ተፋጦ ነው የሚሄደውና በተለይ መኪና ተሽከርካሪ አደጋው በተለይ በእኛ ሀገር በጣም የከፋ ነው አሁን ይሄ ነገርም እኛ ሀገር ነው እንደማየውና ግን አንደኛ አሽከርካሪውም ችግር እንዳለው ነው ሞር ግን የመንገዱ ችግር ነው አሁን ይሄ መንገድ እዚህ ጋር ገደል እንዳለ ታወቀ ከሌሎች ልማቶች ላይ ቀንሶ ለዚህ ገደል ብሪጅ መስራት ድልድይ መስራት መኪናውን ይዞ የሚያስቀረው ነገር መስራት ጥሩ ነው ድልድዮች በጣም ጠቀሜታ ስላላቸው ነው ምናልባት እዚህ ከደንበል መታችሁ ወደ ኦራኤል ሞጫው ላይ ስትመጡ ሰማይን ድልድይ የሚባል አለ እንግዲህ ሰማይን በለው ከረጅም ዓመት በፊት ከ20 ዓመት በፊት ከባልደረቦቹ ጋራ ሆኖ የገባበት ገደል ነው እንግዲህ ሞተም ወንድማችን አለ በዚህ ባርት ውስጥ ያለ ሰው ነፍሱን ይማርና ያ ድልድይ እኔ እዛ አካባቢ ሰራ ነበርና ምንድነው መጀመሪያ ድልድዩ እንደ ቤት እንደነበረ ቢሆን ወዲያ ተጠግኖ ቢሆን ኖሮ ምናልባት ላይ ገቡ ይችላል ነበር ድልድዩ የሆነ መኪና ከባድ መኪና መጥቶት ግማሽ ለግማሽ ተመቶ ነበር በወቅቱና ከዛ በሳምንቱ ነው በመናምን ቀኑን እርግጠኛ አይደለሁም አርቲስት ሰማይን በለው ሲነዳ ወደ ገደል ውስጥ ለመግባት በቅቶ እንግዲህ ሰው ህይወትም ጠፍቶበታልና እንደዚህ አይነት ድልድዮች ሲኖሩ በቃ የሚመለከተው የዛ አካባቢ አስተዳድሮች የሚመለከተው አካል ከሌላው ነገር ላይ ቀንሶ እኮ የሰው ህይወት የሚተርፍበትን ነገር